አሳልፈው የሱ መጽሐፍን ነው ስላይዱን አሳልፈውና ኦኬ ይሄንን እሱን አስፋው በደንብ አሁን ይሄ በጣም ሲምፕል በጣም ሚስቴክ ነው ይሄ ጀማሪ እንኳን የማይሰራው ሚስቴክ ነው ይታያል አይደል እንግዲህ አሁን ስለ ሰብቱጀንት የጠቀሰ ነው ሰብቱጀንት የሰባ ሊቃናትን ትርጓሜ መጥቀስ ነው እንግዲህ እሱ ሐሳቡና ሰብቱጀንት ወይም ብሎ ሰብቱአጀንት አለና ከዛን የግሪኩን አስቀመጠ አይደለ መሐመድ አሁን በሱ ሐሳቤ ምንድነው ሰብቱጀንት ወይም ብሎ ሰብቱጀንት ብሎ በአማርኛ የጻፈው የግሪኩ ትራንስሊተሬሽን ነው አይደለ ማለት ንባቡ በአማርኛ ሲጻፍ እንደዛ ነው እንግዲህ ግልጽ ነው ግን ይሄ ሌላ ነገር ነው የሚለው የሚለው ይሄኛው ግሪክ ሄቭዴሜ ኮንታ ነው የሚለው ሰብቱአጀንት ተብሎ አይነበብ ሚስቴኩ ምን መሰለ አሁን ጉግል ብታደርግ ዊኪፒዲያ ላይ ሰብቱጀንት የሚለው ቃል ሰብቱአጀንት ከሚል የላቲን ቃል የመጣ ነው ብሎ ያስቀምጥልሃል እንጂ ከግሪኩ አይደለም እሱ ግን ግሪክ ነው ብሎ አሰበና ዛላ ግሪክ ሰባ ማለት ሰርች አደረገ ኮፒ አደረገ ያንን ንባቡን አስቀመጠ ማለት ነው ገብቷል ሚስቴኩ አሁን ይሄ ማለት ይሄ ግሪኩን እንኳን ግሪክ የሚችል ከሆነ ይሄ መጽሐፍ የወጣው እንግዲህ 2015 ይመስለኛል ጄላለ 2015 እትም ነው እንግዲህ ያን ጊዜ እንግዲህ ግሪክ ምናምን መጽሐፍ የጀመረበት ጊዜ ነው እንግዲህ አንብቦ ነው መቼም መጽሐፍ የጻፈው አይደለ ግሪኩ ማንበብ ይችላል ቢያንስ ብዬ አስባለሁ አይችልም ይቅርታ ግን ሐሳብ ይገብቷል አይደለ አቃለው አይነው ግን ሐሳብ ይገብቷል ሲጽፈው አውቃለሁ ብሎ ነው የጻፈው በዛ ሰዓት ያውቃል ቢያንስ ይህን ሲምፕል ወርድ ሄቭዴሜ ኮንታን ማንበብ የማይችል ሰው ይሄ እውነት እኔ ሰርዴርም እንደዚህ ሚስቴክ አልሰራውም እንደው ስንማር ግሪክ ማለት ነው ምንድነው ከዚህ ፕሩቭ ማድረግ የምንችለው ለአካዳሚክ ዲስከሽን ብቁ ለመሆን ዕውቀት የለውም አንደኛ የሚጠቅሰውን ግሪክ ማንበብ አይችልም ሁለት ደግሞ አንድ ቴክስት አንብቦ መረዳት አይችልም እንደዚህ አይነት ሰው ነው እንግዲህ የባይብል መካኒክ የሚባለው ማለት ነው ግልጽ ነኛ በጣም አሁን ደግሞ በጣም ማን ነገረኝ ትላንትና ዳኒ ቢኒ ነገረኛ ዳኒ ዌብሳይት ላይ የሆነ ግሪክ ቃል ተሳስቶ ይጽፋል በስተት እንግዲህ ያው ቢኒ እንደነገረኝ ዳኒ እኔ ብቻ ነኝ የተሳሳትኩት እና ስህተት መሆኑን ዳኒ በኋላ ላይ ያውቆታል ያንን ከነስተቱ ፒክ አድርጎ መጽሐፉ ላይ ከተተው ማለት ነው አሁን ዲያቆን ስትናገር እሱ ነው ትዝ ያለኝ አክቹሊ መጽሐፎች እኮ ታስበውባቸው ጥናት ተደርጓቸው የሚጻፉ አይደሉም የሚጽፋቸው ቴሌግራም ላይ የሚለቃቸው አርቲክሎች ስብስብ ናቸው እውነታው ያ ነው ፕሩቭ ማድረግ ይችላል በብዙ ነገር ለምን ምን አልከኝ ራዲዲ አይ ከማን ጋር ስለማን እያወራን እንደሆነ በአንድ በ30 ሰከንድ ቪዲዮ ላሳያችሁ ስለማን አሁን ዲያቆን ማለት በጣም ሃይ ሌቭል የሆነ ነገር ነው እያወራ ያለው ለሌላ ለሚያዳምጥ ሰው ማቶ ፊዚክስ ሁሉ እንደዚህ አይከብዳቸውም ለሱ ቶ አጀሬ ግን ስሙት የሚሆን አፕሊኬሽን ተዘጋጅቶላችኋል ቴሌግራም ላይ ታገኙታላችሁ አውርዳችሁ ተጠቀሙ ኦፍላይን መጠቀም ትችላላችሁ ያለ ዳታ ያለ ዋይፋይ የትም ቦታ I didn't catch that. ዋይፊ ባራማዊት ነች ዋይፊ ባራማዊት ነች እሺ ቆይ ለዲያቆን ልድገምለት አንዴ ስሙ ታገኙታላችሁ አውርዳችሁ ተጠቀሙ ኦፍላይን መጠቀም ትችላላችሁ ያለ ዳታ ያለ ዋይፋይ የትም ቦታ መጠቀም የምትችሉበት ነገር ነው ዋይፋይ ባራማዊት ነች ከባድ ነው እና ከዚህ ሰው ጋር ነው የምናወራው በእውነት ምንም እንግሊዘኛማ ምንም የለበት ምንም ዋይፋይ seriously when a person says ዋይፋይ በነገራችን ላይ ምንም እንግሊዘኛ እንደማያውቅ እዛ ጋር ነው የምታውቀው ምንም በቃ ቴሌግራም ላይ አሁን ልክላለሁኝ በቃ አሳንሰኝ ማሚ ሰው ሲል አልሰማም ቆይ ሌላው ቢቀር እንዴ
ሰው ሲል ሰው ከናይፍ ይልሃል ዘይል ከታች my goodness oh god ሶ ምንድነው ይሄንን አሁን ስናሳያቸው ለኢቭር ለበመር በረከት ራስ አሳይተናቸዋል። ይሄን የ10 ደቂቃውን ቮይስ ከመልቀቃቸው በፊት አሳይተናቸው ነበርና በችኮላ ነው የሰሩት። ብዙ መስራት ይችላልው፣ እግዚአብሔርም ብዙ መስራት ይችላልው። ሄሬኔውስ ላይ ሂስቶሪክ ብዙ መስራት ይችላልው። ምክንያቱም እንዳልኩት ነው እኔ ጣፋንታዬን ትጹም መናገር አይደለም መጽሐፍ ነው ብያለሁ። ሶ ጊዜ ማሳልፈው ለዛ ነው። ዌብሳይት ላይ ምናምን ቴሌግራም ላይ መጽሐፈው ለዛ ነው ብዙ ጊዜ። ሶ አሁን እንግዲህ አሁንም ሌላ ላሳያችሁ። አሁን ደግሞ ሁለት ምሳሌ ከሰጠሁ ሌላ ላሳየ። አሁን ይሄንን አርዲ አንተን ነው የምጠይቅ። ሁለተኛው ምክንያት አድርገውማ ሁለተኛው ምክንያት ላይ ይሄ ደግሞ ኢንተሌክቹዋል ዲስሆነስቲ ነው ማለት ልም ያለው ሸት ማለት ነው። አዎ አሳለፍከው አንድ ጊዜ ወደፊት አድርገው አንድ ጊዜ እዚህ ጋር አዎ እሷን ነው አሁን ከፍ አድርገውማ አስፋው በደንብ እሺ። አሁን አርዲ ይሄን አንተን ነው የምጠይቅ። ከዛ በኋላ ፖይንቱን ትይዘዋለህ ላምበልህ ምን እንደሚል። ሁለተኛ ጴጥሮስ ምዕራፍ 1:2 ጠቀሰ እንዲህ ይላል፣ ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በአምላክ ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። በመንፈስ ቅዱስ ተነድተው ተናገሩ እንጂ በመንፈስ ቅዱስ ተነድተው ጻፉ አይልም። ብዙ ሰዎች ጳውሎስ የጻፋቸው 14 ደብዳቤዎች ሌተርስ በመንፈስ ቅዱስ ተነድተው ነው ይላሉ ይላል። ሶ ፖይንቱ ምንድነው? ልጨርስ ልቆይ። ቅሉ ግን በመንፈስ ቅዱስ ተነድቶ የተጻፈ ጽሑፍ የለም፣ ወይም በመንፈስ ቅዱስ ተነድተው የተናገሩት ንግግር አለ ይላል። ሶ እዚህ ጋር ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1:2 ላይ ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በአምላክ ተልከው ቅዱሳን ሰዎች ተናገሩ ይላል እንጂ ጻፉ አይልም። ሶ በመንፈስ ቅዱስ ተነድቶ የተጻፈ አርቲክል ምን መጽሐፍ የለም ነው የሚለን አይደል? ገብቷል አርጊመንቱ? ተናገሩ ስለሚል ተጻፈ አይልም ነው። አዎ ተጻፈ አይልም፣ በመንፈስ ቅዱስ ተናገሩ ይላል እንጂ ጻፉ አይልም ነው። እሱ እንግዲህ ሐሳቡ ይሄ ነው። እሱ ግልጽ ነው። ያ እሺ አሁን አሳልፈውማ ቀጣይ ስላይድ ላይ አድርገው ከጎን የቅድሙ ላይ ነው ወይስ ያሁኑ? የቅድሙ ላይ ከጎን ኦኬ ሶሪ። ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ለራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይለናል። በምን ያለውን የተናገሩት? በመንፈስ ቅዱስ ተነድተው። በመጽሐፍ ያለውን አግኝታችሁኛል አይደል? እንዴት እንደሚዋሽ አሁን ይሄን ሳያነበው ቀርቶ ነው አይደለም? እኔ ለምን 20ኛው ላይ ነው። ሶ ይሄ ኢንተሌክቹዋሊ በጣም ዲስሆነስት መሆን ነው ማለት። በዚህ ልክ ሰው የሚዘቅጥ ከሆነ እንዴት ነው ከእንደዚህ አይነት ሰው ጋር የምትወያየው? አይ ሆን ብለው እንደሚዋሹ እኮ በጣም በጣም ግልጽ ነው። ይሄ ሶቪየስ እኮ እንዲያውም ቀላል ነገር ነው። ፊት ለፊት ያለውን ነገር ለማሳየት ቀላለው እንጂ ከዚህ የባሱ ስንት ነገር እንዴ! አሁን ይሁዳ መልእክት ላይ ያለውን ከቁርአኑ ጋር አገናኝቶ የሰሞኑን ግርግር ዲያቆን ምናልባት አይተህ ከሆነ ዲያቆን ይሁዳ መልእክት ላይ ያለው ስለ ጦርነት ነው የሚያወራው ብሎ ምን ያህል ዲስኦነስት እንደሆነ በእውነት ምን ያህል አሳፋሪ አተረጓጎም እንደሆነ በጣም በጣም የሚያሳፍር። ለምን የራሱን ስህተት ለመሸፈን ሲል መጀመሪያ ሲተረጉም ስለ ጦርነት አይደለም ስለ ገድል ነው የሚያወራው ብሎ ይሁዳን ጠቀሰ። በኋላ ደግሞ ተመልሶ መጣና ብናለ አይ ይሁዳ ላይ ያለውም እኮ ስለ ጦርነት ነው አለ። ይሄ የሰውየውን ምን ያህል ዲስሆነስት እንደሆነ በጣም የሚያሳዩ ነገሮች ናቸውና ኢትስ ኦብቪየስ እዚህ ጋርም እያደረገ ያለው የሚያሳዝንም ነው በጣም። በነገራችን ላይ መጽሐፎቹን መጽሐፎቹን ክርስቲያኖች እየገዙ እንዳልሆነ ራሳቸው መስክረዋል። ሜቢ ማሚ ደርሷችሁ ከሆነ አላውቅም። ጉድ አይዲያና አብዱልከሪም ላይቭ ላይ እያወሩ በነበሩበት ሰዓት መጽሐፊ በጣም እንደ ጉድ ይታተማል፣ መጽሐፉ ክርስቲያን አይደለም፣ ለራሱ እዛው እኛው ነው የምንገዛው መጽሐፉ ማለት እዛው በራሳቸው ማለት ነው። መጽሐፍ እዛው ሙስሊሞቹ ላይ እዛው ሙስሊሞቹን ይዞ ይቀራል እንጂ ክርስቲያኖች ይህንን አንደኛ ነገር ጭንቅላት አላቸው። አብዛኛው የሚያነቡት ያውቁታል።
አዘርዋይስ ግን እዛው ሙስሊሞች ለዛም እኮ ነው የመጡና እንደዚህ ይላል ብለው ተረጋግቶ የመጣ ሰው ስትነግረው ደንግጠው ነው የሚመለሱ። ሾክዶ ነው። እዚህ እንኳን ባያምኑ ምናምን ነገር ደግሞ ያንን ጥያቄ እስከ አለማንሳት ድረስ የሚያስተውሉ ያስተውሉታል። እና ሙስሊሞችን ምን ማድረግ ነው ቢዝነስ ፈጥሮ ሙስሊሞች ያው ይገዙታል። እሱ አይ ቲንክ ህንፃ እየገነባ ነው ታውቃላችሁ። ይለቃ አላውቅም። የሆነ ፐርሰንት ደርሶ ነበር። እሱ ህንፃውን ይጨርስ እንጂ ሁኬርስ ጀለስ ነው። የት ማዕከሉ እንዴ ኢትዮጵያ ነው። የሰለምቲዎች ዶርም ምናምን ያለው እየተገነባ እኮ ነው። አረማም የለህም በቃ ዶርም እና ከኢብራሂም ጋር ምንድን ነው የሚያጋድላቸው? የዶርም ጉዳይ ነው ያጣላቸው። ማህበሩ ሲባል ምን መስሏቸዋል? እኔ ተቋሙ ይላሉ። የምን ተቋም ነው የሚያወሩት እነዚህ ይላሉ። አንድ እኮ ቪዲዮን አሳይቼ ነበር እኮ እፎይ ቤት እኮ ፎቁ ምናምን ነገር ፈንዱ እናንተን ለመርዳት ዝግጁ ነው እንደተባለው ማለት ነው። እኛ ካልፈነዳን አንረዳ ይህ አንደኛ። ስማ ደግ እንትን ላይ ቴሌግራም ላይ ቪዲዮ ላኩልህ፣ ግን አይ ዶንት ኖ ይሄ ትክክለኛው ቴሌግራም ይሁን። ምክንያቱም ከአንድ ወር ውስጥ ላይቭ አልነበርክም ነው የሚለኝ ቴሌግራሙ። ከዚህ በፊትም የላኩልህን ማስረጃዎች ላክልኝ ብለህ የላኩልህን አልከፈትካቸውም ሁሉ። ስለዚህ ቴሌግራም ይሄ አይደለም። በዚህኛው ላክልኝ በቃ በዚህኛው ላክልኝ። አሁን ቲክቶክ ላይ ቆይ በዚህ ላይ ላክልኝ፣ በዚህኛው ላክልኝ። ኦኬ ማሜም አይኦዩ አንድ ቪዲዮ ይሄ ልክልሃለሁ ብዬ ረሳሁት። አሁን ትዝ አለኝ። ስለ ኢስላም ዌብሳይት ቁጭ ብሎ ሲያወራበት የነበረው እሱ ልክልሃለሁ። እሺ ይቅርታ፣ በጣም ይቅርታ። ይሰማል? ይሰማል። መቀጠል እንችላለን። አረዲት ቲክቶክ ላይ ልኬልሃለሁ፣ በላኩልህ ላከው ግሩፕ ላይ ባለው ቴሌግራም ማለት ነው። ይቀጥል ዳቆኔ። እሺ ፖይንቱ ግልጽ ነው። በጣም ይዋሻል ደግሞ ኢንተሌክቹዋሊ በጣም ስሎ ነው። እውነት ለመናገር አንድ ነገር ጎበዝ የሆነው ምንድነው ባየሁትኝ ትንሽ ሚሞሪ ላይ እና መናገር ሪቶሪክ ላይ ምን ያህል ጎበዝ አይደለም። ባይዘው ደህና ተናጋሪ ካገኘ በጣም ይመታል፣ በጣም ይመታል። አሁን ለምሳሌ በማማይ ሌቭል ያለ ተናጋሪ ይመታዋል በደንብ። ማማይ ሪቶሪክ ጎበዝ ስለሆነች ማለት ነው። ሪቶሪክ በጣም በሱ ልክ መዋሸት የሚችልና ሪቶሪክ ጎበዝ የሆነ ሰው ካለ ይመታል። አንድ ነገር ነው ጎበዝ የሆነው ትንሽ ሚሞሪ ላይ ነው እንዳስተዋልኩት ሆነ ማለት ምናምን እንደሚጠቀም አላውቅም። እሱ ግን አንድ ነገር ቢሆነው እሱ ነው። ግን ምንድነው እዚህ ጋር አሁንም ፖይንት ማንሳት የምፈልገው አንድ ቪዲዮ ሰርች የነበረ ቅርብ ለጊዜ ማቴዎስ 17:21 በግሪኩ ላይ የለም የሚል ስቴትመንት አለ። እሱን ነገር ሰምታችሁት ከሆነና አሁን እስቲ ቆይ እንደው አንድ እንደ አካዳሚክ የሆነ ሰው ማቴዎስ 17:21 በግሪኩ የለም ሚል ይመስላችኋል? እንደዛ ይመስላል መሐመድ? ኖ በጭራሽ አይባልም። በግሪኩ ምንድነው ግሪኩ የሚባል አንድ ማኑስክሪፕት አላችሁ እንዴ ስኮላሮች? ቢያንስ ኮዴክስ አሌክሳንድሮስ ሲናቲከስ ምናምን ትላለ። ግን አሁን ያቀረበው ኤክስተርናል ክሪቲክ ነው አይደለና ጆናታን ሲ ቦርላንድ የሚባል አንድ ስኮላር አለና ፕሩቭ ያደረገው ምንድነው 99.4% የሚሆኑት የማቴዎስ ወንጌል ዕደ ክታባት ወይም ማኑስክሪፕቶች ማቴዎስ 17:21 በውስጣቸው የመያዛቸው ነው። which means ማጆሪቲው ያን ነው ማለት ነው ያረጋግጠው። አንደኛ ግሪኩ የሚባል አንድ ስኮላር እንደዛ ያወራ ማለት በሱ ሌቭል ከመምህራን ጋር ነው መወያየው የሚል ሰው በዚህ ልክ ያወራ። አንድ ሁለት ደግሞ 99.4% እያለ ኢንተርናል ኤክስተርናሊ ክሪቲክ አታደርግም። ሁለት አይነት ክሪቲክ ነው ያለው አይደል? ኤክስተርናል ኢንተርናል። አንደኛ ኢንተርናሊ ክሪቲክ የምታደርገው ቴክስቹዋል ክሪቲክስ ላይ ከአውዱ ጋር አይሄድም፣ ሶ ኮንቴክስቱን ፊት ስለማያደርግ ተብሎ ነው የሚታሰበው። ሁለት ደግሞ አብዛኞቹና ኢምፖርታንት የሚባሉት ማኑስክሪፕቶች ይዘዋሉ የሚለው ነው የሚታየው። ሶ ይህንን ሪጀክት የሚያደርጉት እንደነ ብሩስ መዝገር ምናምን ያሉ ሰዎች ናቸው። ግን የነሱ አንደኛ ያረጀ ያፈጀ ጥናት ነው የቆየ የዛሬ 50 ዓመት ምናምን። ሶ ግን 99.4% የሚሆነው ማኑስክሪፕት የግሪክ ማኑስክሪፕት ላይ ይሄ ጥቅስ ኖሮ
ምን ማለት ነው ግሪኩ ላይ የለም ማለት? እሱም ችግር አለ። ግን እስካሁን ላላስተዋላችሁት ማለት ነው 3 ሰርቻለሁ አሳይቻለሁ አይደል? አንድ እዛ ጋር የባስልዮስን የቀጠፈበት እሱ ኢየሱስ ክርስቶስ የባህሪ አምላክ ነው ከሚለው መጽሐፉ ላይ ነው። ከዛን በኋላ ደግሞ ኤቭዴም ኮንታ የምትለውን አሳይቻለሁ። እሷ ደግሞ ስላሴ ሳቤ ከሚለው መጽሐፉ ላይ ነው። አሁን ደግሞ ያሳየኋችሁ የኛው አልገደሉትም አልሰቀሉትም ከሚለው መጽሐፉ ላይ ነው። በደንብ ፎከስ አድርጋችሁ ያዙልኝ። ያሳየሁትኝ ከስንት ነው? ከአንድ መጽሐፉ ላይ አይደለም፣ ከአንድ ጥቅስ አይደለም፣ ከ3 መጽሐፍ ነው። አግኝታችሁኛል? ግልጽ ነው በጣም። እሺ አሁን ቀጣዩን ላሳይ። እሺ ኢንቴሌክቹዋል ዲስሆነስቲ እኛን አይተናል። ኦኬ እሱን አይተናል። ቀጣዩ አሁን እችኛዋን እንትን ያትና ምን እንደሚል በደንብ ተመልከተው። ይህ አካሄድ ትክክል ስላልሆነ ኢየሱስ በራዕየ ዮሐንስ ላይ ምዕራፍ 22 ማለት ነው ሐዋርያት ነን ሳይሉ የሚሉት ሐሰተኞች እንደሆኑ ተናግሯልና ራዕይ 2:22 ላይ እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነ እንዳገኛቸው አውቃለሁ ይላል። አላል ተመልከት፣ ምን አለ ክርስቶስ ሲናገር ሐዋርያት ነን የሚሉትን መርምረ ሐሰተኛ ሆነ እንዳገኛቸው አውቃለሁ አለ። ስለዚህ በዕብራውያን ላይ የአንድ ሰው ስም ካልጠቀሰ በብዜት የመናገር ልምድ አለው። ለምሳሌ ሄሮድስ ሲሞት የሕፃኑ ነፍስ የፈለጉት ሞቷል ተብሏል። ማቴዎስ ላይም የፈለጉት ሞቷል ተብሏል ነው። ሐሳቡ ምንድነው? አንድ ሰው ቢሆን የሕፃኑ ነፍስ የፈለገው ሞቷል ሲል በብዙ ቁጥር ንጉሱን እያመለከተ እንደሆነ ሁሉ ራዕይ ዮሐንስ ምዕራፍ 2 ቁጥር 22 ላይ ሐዋርያት ነን ሳይሉ ሐዋርያት ነን ያሉትን ሲል ክርስቶስ በብዙ ቁጥር ማንን እያመለከተ ነው የሚለው ማመር ገብቷል። ጳውሎስ ነው ሐሳቡ። ለጳውሎስ ነው የጠቀም ያለው ዛት ኢዝ ፖይንት። እና ሁለት ችግር ነው ያለበት። አንደኛ ኮንቴክስቱን አሳይሃለሁ ምን ያህል ቅጥፈት እንደሆነ። ግን ፕሮብሌሙ ምንድነው? ማቴዎስ 2:20 ላይ የሕፃኑ ነፍስ የፈለጉት ሲል እንዴ አንዱ ንጉስ ብቻ እኮ አይደለም፣ ወታደሮቹም እኮ መጥተዋል አይደል እንዴ? what do you mean እንዴ? የመጡት እኮ ሰይፍ ይዘው ወታደሮች ናቸው። እነሱ ነው የነሱ አገዛዝ ነው እያለ ያለው። አሁን ወደ ጎን አድርገውና ከጎን ሙሉ ጥቅሱን አስቀምጨዋለሁ። አሁን ሙሉን አንብበው ይኸው ምዕራፍ 2 አንብበውና ከዛ ቁጥር 6 አንብበው። እሺ ስራህንና ድካምህን ትዕግስትህን አውቃለሁ፣ ክፎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃል። የኒቆላውያንን ሐዋርያት ሳይሆኑ ሐዋርያት ነን ያሉት እነማን ናቸው? ኒቆላውያን። ይህ በቃ ኮንቴክስቱን ስታነብ የምታገኘው ነገር። አሁን እንደዚህ አይነት አይን ያወጡ ግልጽ የሆኑ ቅጥፈቶችና ውሸቶች ከሚዋሽ ሰው ጋር ምን ብለህ ነው የምትወያየው? አንደኛ ኖሌጁ በጣም ሎ ነው። የምር ፊሎሶፊክሊ በጣም ሎ ነው። እግዚአብሔር እንደሚያወራው አይደለም። እኔ እኮ የወጣልኝ ሰውየው አሁን አንድ ቪዲዮ ሳይ እኔ ሜታፊዚክሊ ሙስሊም ነኝ ሲል ነው ማለት ነው። ሰው ሜታፊዚክስ እና ፊሎሶፊ ተምሯል። ሜታፊዚካሊ እንዴት ሙስሊም ነኝ ምን ለማለት ፈልጎ ነው? እግዚአብሔር ብቻ ነው የሚያውቀው። አይመጣውም ዋትስ ሜታፊዚክስ እና የሆነ ጊዜ ደግሞ ኦንቶሎጂ ኤፒስቲሞሎጂ ምናምን እያለ በአንድ ሴንቴንስ ማጠቀማቸውን ፊሎሶፊካል ጃርገንት ይባላል። ጃርገንቶች ይጠቀማል። ሌላ አንድ እንትን ልበል ብቻ እነዚህ ናቸው። ሙሉን የምትፈልጉ አስቀምጫለሁ ቴሌግራም ቻናል ላይ መመልከት ይቻላል። ብዙ ናቸው። ይሄ እንደ ኤግዛምፕል ስላስቀምጥ ነው እንጂ ብዙ መስራት ይቻላል። ሌላ አንድ ልስጥህ። አሁን መጽሐፍ ቅዱስ መክፈት ከቻልክ ክፈት፣ ላሳይህም። መጽሐፍ ቅዱስ ላይ እንትን ላይ ክፈት። ራዕይ ዮሐንስ ምዕራፍ 2 ቁጥር 23 ምዕራፍ 2 ቁጥር 23
አሁን እኔ ዘ ቤስት አርጊመንት ምለው ለክርስቶስ ሁሉን አዋቂነት ይህንን ነው ብዙ ጊዜ የምጠቀመው ማለት ነው። እና አርጊመንቱ እንዴት መሰላችሁ? እንዴት ነው እንትን አለ ጂሰስ ኤንድ ዘ ቶትስ ኦፍ መኒ ሄርትስ የሚል ቡክ አለና ስኮላሩ በደንብ ነው ፕሩቭ ያደረገው። ፖይንቱ ምንድነው? ነቢያት በእግዚአብሔር ጸጋ ምናልባት የሰዎችን ሀሳብ ሊያውቁ ይችላሉ። ነገር ግን ይሄ እኔ ልብና ኩላሊትን እመረምራለሁ ለእያንዳንዱ እንደ ስራ ሰጠዋለሁ የሚለው ቃል ግን አይናገሩም። ምክንያቱም ይሄ ዲቫይን ክሌም ነው። ልክ ለምሳሌ አምላክ እኔ ፈጣሪ ነኝ ሲል የእርሱ ዲቫይን ክሌም እንደሆነ ሁሉ ይሄ ልብና ኩላሊትን እመረምራለሁ የሚለውም ዲቫይን ክሌም ነው የሚል ኮንሰፕት አለ በስኮላሮች ዘንድ። ይሄን ይዘን እንሞግታለን ማለት ነው። ልጆቿንም በሞት እገድላቸዋለሁ፣ አብያተ ክርስቲያናትም ሁሉ ኩላሊትና የሚመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዳችሁም ለስራችሁ እሰጣችኋለሁ ይላል። ለክርስቶስ ነው ብለን ነው እንግዲህ እኛ የምንሞግተው። በዚህ ምክንያት ሁሉን አዋቂ ነው። ምክንያቱም አምላክ ብቻ የሚናገረውንና አምላክም ሲናገር የአምላክ አምላክነት የሚያመለክተውን ዲቫይን ክሌም ተጠቅሟልና ነው የምንለው። አሁን ለዚህ ማስረጃችን ምንድነው ስንል ቁጥር 18 ላይ ከፍ አድርገው ማማም በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ፖይንታችን ምንድነው? እያወራ ያለው ማን ነው? የእግዚአብሔር ልጅ ነው የሚል ነው። አሁን ይሄን እንዴት እንደሞገተ ላሳይ። ይሄ እንዴት እንደሞገተ ላሳይ። እዚህ ጋር እያወራ ያለው ክርስቶስ አይደለም አብ ነው የሚል ነው። የእግዚአብሔር ልጅ እንዲህ ይላል ሲል ምን ማለቱ ነው ብለው ነው የሚረዳው? ዕብራውያን 1:1 ላይ በዘመኑ መጨረሻ በልጁ ተናገረን ይላል አይደለ? በልጁ ተናገረን ሲል በክርስቶስ በኩል አብ እየተናገረ ነው የሚል ነው ኮንሰፕቱ፣ ሞግቱ ማለት ነው። እዚህ ጋር ይላል የሚል ጥያቄ ላይኖራችሁ ይችላል። ይሄ ኢየሱስ ክርስቶስ የባህሪ አምላክ ነው የሚለው ላይ ምዕራፍ 4 ላይ ይመስለኛል ማይመረ ኩሉ አይደለም የሚለው ሐሳብ አለ። እንደዛ አይደለም ይላል የሚል ቃል የለም የምትሉ ከሆነ ዘዳግም 29 ቁጥር 2ን ክፈተው እና እዛ ላይ ዘዳግም 29:2 ላይ እዛ ላይ ሙሴ እኔ አምላክ ነኝ ብሎ ተናግሯል። ይላል ሙሴ ለእስራኤል ልጆች ጠርቶ እንዲህ አላቸው ይላል። ቁጥር 6 ላይ ከፍ አድርገው አየው እኔ አምላካችሁ እግዚአብሔር እንደሆንኩ ታውቁ ዘንድ እንጀራም አልበላችሁም የወይን ጠጅና የሚያሰክረውን መጠጥ አልጠጣችሁም ይላል። እዚህ ጋር ከዛ ቀጥሎ እንዲህ ይላል የሚል የለም። ሙሴ አምላክ ነኝ እያለ ነው ልትሉ ነው? አይደለም፣ እግዚአብሔር በሱ የተናገረ ነው የምትሉ ከሆነ በተመሳሳይ እዛ ጋም በክርስቶስ በኩል እግዚአብሔር ልብና ኩላሊትን እመረምራለሁ እያለ ነው እንጂ ክርስቶስ አይደለም የሚል ነው ማለት ነው ሙግቱ። ግልጽ ነው? የሆነ ስትሮንግ ይመስላል ማሚ። ግልጽ ነው ያልኩት? ያ ግልጽ ነው በጣም። አሁን ሲታይ የሆነ የሚያሳምን ሚዛን የሚደፋ ውሃ የሚያነሳ ሊመስል ይችላል። ግን በጣም የሞተ ሙግት መሆኑን የምታውቀው እንዴት ነው? የሆነ የሙግት መንገድ አለ። በፊሎሶፊ ቅድም ፊሎሶፊ ስላነሳው አርጊመንት አድ አብዘርደም ይባላል። ምንድነው? አንድ አርጊመንት አለ። ያን አርጊመንት አፊርም ታደርግና ተወስድና ወደ አብዘርዲቲ እንደሚመራ በማሳየት ትክክል እንዳልሆነ ማሳየት ነው። ለምሳሌ ልጠይቅህ ማሜ፣ እንትን ነው እኔ ብቻ ከማውራ ብዬ ነው እንትን የምልህ እንዳይደግም። እሺ አሁን ክርስቶስን በቤልዘቤል አጋንንትን ታውጣለህ ብለውት ነበር አይደለ? የክርስቶስ መልስ ምንድን ነበረ? እርስ በርስ አጋንንትን ቀዋወም። ትክክል። ሰው ምንድን ነው ያለው? የእነሱን አርጊመንት ወሰደና ወደ አብዘርዲቲ ይመራል አይደል? እኔ አጋንንትን በአጋንንትን አውጣለሁ የምትሉ ከሆነ እሺ አውጣለሁ የምትሉ ከሆነ እኮ ይሄ ማለት ክርስቲያን በስጣን ላይ ይነሳል እኮ። ይሄ ማለት መንግስት በመንግስቱ ላይ ይነሳል። ይሄ ያስኬዳል እንዴ ብሎ ወደ አብዘርዲቲ ይመራል ነው። አንድ ነገር ወደ አብዘርዲቲ የሚመራ ከሆነ ትክክል አይደለም ነው ኮንሰፕቱ። ግልጽ ነው? ይሄን ሙግት እንጠቀም። አሁን ይሄን የሙግት መንገድ እንጠቀምና አርጊመንታቸውን እናፍርስ። ዕብራውያን 1:1 በኋላ እንመለስበት። አሁን ወደ ራዕየ ዮሐንስ ላይ ተመለስም። ራዕየ ዮሐንስ ምዕራፍ 2 ቁጥር 23 ይሄኛውን እንፈልገዋለን አይደል? እሺ ራዕየ ዮሐንስ
ወደ 23 ልውረድ አይደል? ነው 23 ነው። ከ18 23 አይደለም ሙግቱ ኦኬ 18 ላይ እግዚአብሔር ልጅ እንዲህ ይላልና ከዛን ኦኬ ከ22 ከ19 አንስቶ እስከ 27 አንድ ተናጋሪ ዘ ሴም ስፒከር ነው። በሱ ሳቢ ምንድን ነው ቁጥር 23 ላይ ልብና ኩላትን መረመር ያለው አብ ነው አይደለ? እንደዛ ነው አይደለ ያ ሙሐመድ? ያ ይሄን አርጊመንት ምሰለው እሺ ብለን አፊርም እናርግ። ላን ዘ ሴም ስፒከር ቁጥር 23 ላይ ስፒክ እያደረገ ያለው ስፒከር ቁጥር 24 ላይ ቁጥር 25 ላይ ቁጥር 26 ላይ ቀጥርና ቁጥር 27 ላይ የሚለውን አንብበው። ቁጥር 27 ላይ አዎ ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። በብረትም በትር አብ ነው ይገዛል፣ ብለናል። ስፒከሩ ይቀጠቀጣል። አብ ነው ብለናል። ስፒከሩ እም። አብ ነው ብለናል። ስፒከሩ ከአባቴ ያለው ማን ነው ማለት ነው? እዚህ ጋር ኦንሊ ጂሰስ ይሆናል። እሱ ምን ችግር አለ? እሱን ነው የምልህ። አይታል ይሄ ማለት አብ አባት አለው ሊለን ነው። ዋት ኢዝ ሂዝ ፖይንት? በቀላሉ ዲስፕሩፍ ይደረጋል ማለት ነው። እም፣ ግን አይ ቁጥር 27 ላይ እያወራ ያለው ወልድ ነው ካለን ቁጥር 27 ላይ እያወራ ያለው ቁጥር 23 ላይ እያወራ ያለው ቁጥር 18 ላይ እግዚአብሔር ልጅ የተባለው አንዱ አካል ስለሆነ ስፒከሩ አይቀየርም ነው ፖይንቱ። ግልጽ ነው። ስለዚህ አርጊመንት አዳብዘርደን በቀላሉ ዲስፕሩፍ ይደረጋል። ችግሩ ምንድነው? እግዚአብሔር በልጁ ተናገረ ማለት ምን ማለት እንደሆነ አለመገንዘቡ ነው። ልክ በቱቦ ውሃ እንደሚያልፍ ልክ እንደዛ ማለት አይደለም። ልክ እንደ ቬዝል ኢቭን በዛ እንደዛ ራስ እንኳን እናምንም ባይዘው ወይኛ ያ የሜካኒካል ዲክቴሽን ቲዮሪ አይደለም የምንቀበለው የሆነ ኢንስፓየር ያደርጋል ነው ብለን ምናምን ኢቭን በነቢያት ኬዝ እንኳን ማለት ነው። ይሄ ነው አለ። አሁን አንድ አርጊመንት ይቀራል። ይኸው ምን ያህል ሲሊ እንደሆነ ላሳይ ነው። አንድ አርጊመንት ይቀራል። ምን ሙሴም አምላክ ነኝ ብሏል የሚለው አይደለ? እም፣ አሁን ዘዳግም 29 ጋር ተመለስ። አሁን ይኸው ዘዳግም 29 ምንድነው እሱ መጽሐፉ ላይ ኮት ያደረገው አለኝ አርቲክል ዌብሳይት ላይ ቁጥር 2 ነውና ሙሴም የእስራኤል ልጆችን ሁሉ ጠርቶ አላቸው ይላል። ሙሴ ነው እየተናገረ ያለው ቁጥር 2 ላይ። ከዛን ቁጥር 6 ላይ ዝቅ አድርገው ማማም አላን ቁጥር 6 ላይ እኔ አምላካችሁ እግዚአብሔር እንደሆንኩ ታውቁ ዘንድ ይላል። ሙሴ ነው እየተናገረ ያለው ስፒከሩ። ግን ሙሴ አይደለም እንዳይጋጭባችሁ፣ ሙሴ አይደለም እግዚአብሔር ነው ብላችሁ የምትፈቱት አይደለ ነው። ያ ነው ግቱ። አሁን ችግሩ ምንድነው መሰለ? ስፒከሩ እግዚአብሔር ነው። ግን ፕሮብሌሙ ምንድነው? እሱ ከቁጥር 2 ለምንድን ነው ያስጀመረው ነው። አሁን ቁጥር 1 እናንበውማ። እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞዓብ ምድር ከእስራኤል ልጆች ጋር ያደርገው ዘንድ ሙሴን ያዘዘው የቃል ኪዳኑ ቃሎች እነዚህ ናቸው። እየተናገረ ያለው ሙሴ ምንድነው? እግዚአብሔር ያደረገውን ቃል ኪዳን ሙሴ እግዚአብሔር ነኝ ያለ አይደለም ማለት ነው። ይሄ ኮንቴክስቱን ሁለቱን ያነሳሁት ለምንድን ነው? አንድ አርጊመንት ናቸው፣ ግን በአንድ አርጊመንት ውስጥ እግዚአብሔር ያሳየ ሁለት አይነት ይሄ ኮንቴክስቹዋሊ ኮንቴክስተሚ ፋላሲ ይባላል። ሁለት አይነት ኮንቴክስቹዋሊ የሆነ ፕሮብሌም ፋላሺየስ ነገር ይፈጥራል ምናምን ለማሳየት ያለው ሪፍሌክት አድርግበት ሲል የተወሰነ ቆይ ያ እንግዲህ ምንም ነገር የለም፣ ግን ግልጽ ነው። በጣም ብዙ ሰራሁ ብሎ የሚሰራው ነገር በጣም ቃላት የመልቀም ችግር ነው ያለበት። በቃ ቃል ዝም ብሎ ሰርች ያደርጋል። የሆነ መጽሐፍ ቅዱስ ላይ ገባና አሁን ለምሳሌ ቅድም አርዲም ሲል ነበረ። ይሄ እነሱ ጋር መጋደል የሚል ነገር አለ። ተጋደሏቸው ይላል። ከዛ መጋደል የሚልን ቃል ቀጥታ ይሄ ባይብል አፕሊኬሽኑ ሰርች ያለ አይደል? እዛ ላይ ገባና ከዛ ያገናኛል። ምንም ሌላ የሚያደርገው ነገር የለም። በቃ ምንም። ከዛ መስተጣምሩ፣ መስተዋልጡ፣ መስተማርኑ ምናምን ይልና አርቲክል ይጽፋል። ከዛ እዛ መስተጣምሩ ያለው ላይ ትንሽ ረዘም እንዲልለት የግሪኩን ቃል ዝም ብሎ ከቅድም አንተ እንዳልከው ከዚህ ከምንድን ነው
ከባይብል ሀብ ኦር ከሆነ ቦታ ያመጣና ኮት ያደርጋል። እዛው ትራንስሊትሬሽኑ አለ፣ ያንን ያመጣል። በቃ ቃላትን ከመግጠም ከሁለት የተለያዩ ቦታዎች ቃላትን ከመግጠም ያለፈ የሚያመጣው አርጊውመንት የለም። ሎጂካል የሆነ አርጊውመንት ሲያመጣ እኔ አይቼ አላቅም። ይሄን ሁሉ ዘመን ማለት ፕሬሚሲስ አስቀምጦ ኮንክሉዥን ሰርቶ ሲሞግት አይቼ አላቅም ምንም ነገር በቃ እና የሙሴንና ወስዶ የራእይን የማገናኘቱ አባዜ ያው አባዜ ነው፣ ሌላ ነገር አይደለም። እና አዋይ ትላንትና ሩቅ ሳትሄዱ በትላንትናዋ ቀን ብቻ ቁርአን ፍጡር ነው ፈጣሪ ነው የሚል ጥያቄ ጠይቆት ነበር አንዱ ሰው። ያንን ሲያስረዳ አምባቸረና ምንም አልገባኝም፣ ግልጽ አልሆነልኝም። እስኪ ተንተርሻ አንድ የቁርአን አያ አንስቼ ልጠይቅ ብሎት 17:21 አንስቶ መጫወቻና ሚስት ልጅ ልንይዝ ቢሻ ኖሮ ከእኛ ዘንድ እንይዝ ነበር የሚለው ከምን አንጻር ነው? ከባህሪ ነው? ከችሎታ ነው? እንዴት ነው ይሄ ነገር የሚታየው? ምናምን ብሎ ጠየቀው እና እንዴት አድርጎ ስትሮማን ፋላሲ ሰርቶ ከዛ በኋላ ሚስት የሚለውን ትቶት ማን ነው ሉክ ሚስትና ልጅ የሚለው ነው በቅንፍ ውስጥ ያለው። አረብኛውን ብቻ ፈታው እንዳትል መጫወቻን ብንፈልግ ብሎ ልጅ የምትለዋን ኮንሴፕት ከዛ ከቅንፍ ውስጥ እሷን ብቻ ወጥቶ ሚስትን ትቶ ጉዲፈቻ ነው አላህ ስለ ጉዲፈቻ ይዝ ነበር ነው ያለው የሚል ኮንሴፕት ሰጠው። ሌላ ቁርአን ጋር ደግሞ ሄዶ ማለት ነው እሷን ይዞ እና የዚህን ያህል ሲያጭበረብራቸው ራሱ ለምን ብሎ አይጠይቁም። እንግዲህ ሉክ ለራሱ መጽሐፍም አይታመንም እንኳን ለእኛ መጽሐፍ ብቻ ሳይሆን ቅድም አረዲም ብሎታል። ይሄ ሰውዬ በራሱ መጽሐፍ ካልታመነ በገዛ ወንድሞቹ ራሱ በራሱ መጽሐፍ ከተከሰሰ እንዴት ነው በእኛ በሰው መጽሐፍ ሊታመን የሚችለው? ይሄ በጣም መሰረታዊ መነሳት ያለበት ጥያቄ መስሎ ይሰማኛል። ቢኮዝ እንዳያችሁት እዛ እነሱ መጽሐፍ ላይ በግልጽ የተቀመጠውን ስለ ጅሃድ የተነገረውን ከይሁዳ 1:3 ጋር ወስዶ ገድል ነው ይሄ ዕለት ዕለት የምታደርገው በላይፍ የምታደርገው ተጋድሎ ነው ብሎ ጅሃድን ሲፈታ ኖ ብለው በማስረጃም አደባባይ ላይ የሞገቱበት ምክንያት ምንድን ነው? ታማኝ ስላልሆነ፣ የሚዋሽ ስለሆነ፣ የሚያጭበረብር ስለሆነ። እሱ ብቻ ሳይሆን በእሱ ስር የነበረውን ህፃን ልጅ 19 ዓመት ልጅ ደኢፍ ሀዲስ እያመጣት እንትን ሲል ተው እንኳን አላለም። ይህን ሁሉ ነገር የሚያደርግ ስለሆነ ለራሱ ስለኛ አይደለም። ስለዚህ በክርስቲያን መጽሐፍ ላይ ይታመናል ወይ ደግሞ በተአማኝነት ትክክለኛ ነገር ያመጣል ብሎ መጠበቁ ነው ከዝንብ ማር እንደመጠበቅ ነው መስሎ የተሰማኝ እና ይሄ ግልጽ ነው ለእኔ ብዬ አስባለሁ። ማሚ አዋይ ምንን የሆነ እውቀት ማነስም አትለውም። ይሄ ከባድ ነው ማለት በዚህ ሁኔታ ከነበረ እንደው ሰለሙ ምናምን የሚለው እኔ ለእኔ ከባድ ማለት እውነት ይሄ ነገር የነፍስ ጉዳይ አይደለም ወይ? ምጥል እንዴ ይበቃል። እስካሁን ድረስ ማይፈታልኝ እግዚአብሔር በሚያውቀው ማለት ነው። የነፍስ ጉዳይ አይደለም ወይ? የሆነ መዳን እኮ ነው። የሆነ ኢተርናል የሆነ እኮ ቶርመንት እኮ ነው የጠበቀ ያለው የተባልክ ነው። እና ከባድ ነው። እኔ እፈራለሁ ከብር እኔ ኢቨን የእነሱን አርጊመንት ምናምን ሳጠና ብዙ ለማሳት ምፈራቸዋል። ኢቨን ዲስሆነስት ላለመሆን እንኳን ማለት ነው። ሰውየው ግን ምንም አይሰቀጥጠውም። ደግሞ የማያውቀውን ነገር እንደማያውቅ ነው የሚያወራው። ለምን እንደሆነ አላውቅም። እሱ ፕሮብሌም አለበት። ግን አንድ ላንሳና አልጨርስ። ሌላ ደግሞ አንድ አልገደሉትም አልሰቀሉትም የሚል መጽሐፍ አለው እና እዛ መጽሐፉ ላይ ቫላንቲኖሳውያን ምናምን ነገር ያነሳል። ሄሬኒዮስ ለመጥቀስ ብዙ ጊዜ ኢራኔስ ኦፍ ሊዮን ሄሬኒዮስ ይባላል። እሱንም አያውቀውም። ባይዘወይ ኢራኔስ እያልን በአማርኛ ትራንስሌተር እያደረገ ነው የሚጻፈው። ትራንስሌተሬት እያደረገ ነው። ግን ሄሬኒዮስ ማለት ኢራኔስ ነው። ሄሬኒዮስ ዜዶም ማለት ኢራኔስ ኦፍ ሊዮን ነውና እሱን አላወቀውም። በአማርኛ ስሙን ስለማያውቀው ሌሎቹን ተርጉሞ እሱን አስቀምጧል። ብቻ እና እሱ ምን አለ ቫላንቲኖሳውያን ሞኖቶይስት ነበሩ የሚል እሳቢያ መጣ ማለት ነው። ቫላንቲኖሳውያን እንግዲህ ቫላንቲኖሳውያን ማለት ግኖስቲኮች ናቸው አይደለ? ግኖስቲኮች ደግሞ የብሉይና የሐዲሱን ደጉና ክፉ አምላክ ብለው ሁለት የከፈሉ ናቸው። ምንድን ናቸው? ምንታዊን የሚቀበሉ ናቸው። ዱዋሊስት ናቸው። ምናልባት ደጉ አምላክ አቢስ ዘ ፈርስት ኮዝ ይባላል እና እሱ ምናልባት ሃየር ነው ብሎ ሊያስቡ ይችላሉ። በት ዴሜርጅ ስላለ ስቲል ዜያር ዱዋሊስት ናቸው። አግኝተኛል መሐመድ? ያ በትክክል
ሶ ቫለንቲኖ ሳይን የሚባል ሞኖቴይስት የለም እንዴ? ሞኖቴይስት ቢሆን ሄሬኒዮስ ለምን መጽሐፍ አስፈለገው? አረ እንደዛ አይደለም እያለ ማለት ነው። እና ብዙ ሚስቴኮችን ይሰራል ምናምን ለሚለው ለሰዓቱ አመሰግናለሁ። ባጭሩ የማይወያየው ለዚህ ነው በቃ ከሚያውቅ ሰው ጋር አይወያይም። ማሜ ግን ያው ሰዓት እየሄደብህ ስለሆነ ምናልባት ማረፍ ካለብህ ንገረን እና እንትን እንላለን። ግን ዲያቆን በጣም እናመሰግናለን። በጣም አሪፍ አድርገህ በፕሬዘንቴሽን ራሱ ማዘጋጀቴ አያስፈልገውም ነበረ ለሱ ግን ለሰው ግን እንዲገባው በጣም ጠቃሚ ነው በጣም እና እግዚአብሔር ያክብርልን። ቴንኪው በጣም አሜን። እሺ ያው ቴሌግራም ላይ ማግኘት ይችላሉ። አሁን አይደለም ያዘጋጀው ያን ጊዜ በረከት አዝመራው ጋር በነገራችን ላይ ዌብሳይት አለው ኦልሬዲ ታውቃላችሁ ወይ? ዲያቆን ደቂቃ አትናሲዮስ አላቅም ተጠቀሙት። ቴሌግራም አለው ዌብሳይት አለው። በክርስትና ላይ ከእስልምናው ለሚነሱ ጥያቄዎች መልስ የሚሰጡ ወንድሞችን ነው። ቴሌግራም ምን የሚል ዌብሳይት? እኔ እንኳን ከእሱ ጋር ሰው አውርቼ አላውቅም፣ ግን እንደዚህ ሰምቼ ዌብሳይቱንም ደቂቃ አትናሲዮስ አንተ ቴሌግራም ላይ ሊንኩንም እልክልሃለሁ። እንትን በልልኝ በዚህኛውና አሁን በላኩልህ። አላዩ ሜሴጁን አላየሁትም። ሳይት ይኸው ማሜ እያወጣው ነው ለነገሩ። ኦኬ ዜር ዩ ጎ ያ ጆይን አድርጉ። ቴሌግራም ግሩፕ ነው ተቀላቀሉ። ለእግዚአብሔር ይስጥልን። ዲያቆን እግዚአብሔር ያክብርልን። ቴንኪው በጣም እናመሰግን። እዚህ ውስጥ ገብተን እንበረብራለን፣ እናያለን፣ እናነባለን፣ እናስነብባለን። መቀቀላችን ነው እንግዲህ እንደ ኦቭን እስልምናን መቀቀላችን ነው ከላይና ከታች። አንዳንድ አርቲክሎች አሉ አክቹዋሊ ብዙ አልተለቀቁም። እስቲ ወደፊት እግዚአብሔር ከፈቀደ እንሰራለን። እና እንትን ቅድም ያልከውን ማሜ ካላስቸገርኩ ማለት ነው የሱ ፋይሎች ይጠራቀሙ እኔ ጋር አንድ ቀን አወጣቸዋለሁ እያልኩኝ ብዙ ያዘጋጀው ነው። አንድ ቀን እንዲህ ከክርስቲያን መምህራን ጋር ልወያይ ሲል እናወጣለታለን ጉዱም ማለት ነው። እና ካላስቸገርኩ ቅድም ይሄ እገላለሁ ምናምን ያለበት አለ ከእናንተ ጋር ሊወያይ ሲል ያልከው ኦኬ። እና በውስጥ ልትልክልኝ ትችላለህ ካላስቸገርኩ። እሺ የሙስሊሙን ጓደኛውን እሺ። እንደውም የዛን ልጁ ፌስቡክ የራሱ ኒውስ ፊድ ላይ የጻፈውን ጭምር ስክሪንሾቱን ፈልጌ ልክላችኋለሁ። እንደውም እሺ በቃ አመሰግናለሁ። ሁላችሁም ሰላም እደሩ። ቴንኪው ጋይስ፣ በጣም ጥሩ ጊዜ ያሳልፈናል። በጣም አሪፍ ጊዜ ነው። ይህንን ዌብሳይት ይሄው ደቂቃ አትናቴዎስ ብላችሁ ጽፋችሁ ጉግል ክሮም ላይ ከጻፋችሁ ይመጣላችኋል። ምንም ከባድ ነገር አይደለም። መጠቀም የምትችሉ ሰዎች ተጠቀሙ። ሁላችሁንም በጣም እናመሰግናለን። ነገር ግን ራእይ 1:8 ሰላም ነው ማሚ አለው። እንዴት ነው? አለን ሀሳብ ካለ ሰላምም እንድትለን ገብተህም ብዙ አናወራህም እና የጨረስንም ስለሆነ ፋይናል ስቴትመንት መስጠት ትችላለህ። ሁላችሁንም ሰላም ብያችኋለሁ። ቃል ራይድ ዲያቆንም ወጣ እንጂ አዎ ብዙ ጊዜ ጀለስ እንትን ይላል። ኤብራይስጡ ላይ የለም ግሪኩ ላይ የለም ምናምን እያለም ድራማ ምናምን ለመስራት ይሞክራል። ጥቂት ሰዎች ምናምን ያው የምርም መስሏቸው ምናምን እንትን ላሉ ይሳሳታሉ እና ሞር እንደዚህ ሁሉንም ፔጆች ምናምን የምናገኝባቸውን ቻናሎችም ተከፍቶ ቴሌግራም ላይ ምናምን ሀሳብ የምንለዋወጥባቸው መንገዶች ቢፈጠሩ እስልምናው ላይ ያሉትን ደግሞ መረጃዎች ምናምን ብንቀባበል፣ ምክንያቱም ያው እነሱ የተቀደሰ ውሸት የሚሉት ነገር ስላለ ለአላህ መዋሸትን ኖርማል የተቀደሰ ነገር ብሎ ስለሚያስቡ ሁላችንም ግን መረጃው ካለን እንትን አንላቸውም፣ ጊዜ አንሰጣቸውም፣ እድል ስለማንሰጣቸው ጀስት ይሄን ለመናገር ነው። ያ ቴንኪዩ እናመሰግናለን። እሺ እንግዲህ እንደዛ ለማድረግ እንሞክራለን። እሺ ማሚዬ በቃ ቴሌግራም ልኬልሃለሁ፣ ላክልኝና አሉ የሚባሉትን ዶክሜንቶች
ፋይሎችን ኦርደር እያደረግን ሁሉንም እየሰራን ስለሆነ በጣም እንፈልጋለን እንደዚህ አይነት ፋይሎች እና በጣም ይጠቅመናል። ላክልኝ እሺ በተለይ እነዚያን ፋይሎች አሁን ያልከውን ቴሌግራሙን ሊንኩን ልኬልሃለሁ ኢንቦክስ ላይ ቲክቶክ ላይ። እሺ እሺ፣ ስወጣ ስጨርስ አያለሁ። አሁን አትወጣም ትቆያለህ? አይ ማለት አሁን ስዘጋው ማለት ነው፣ ላይቭን ስዘጋው አያለሁ። አሁን ልዘጋ ነው አለ ደክመዋል ምናምን። በቃ ልዝጋ። ልዝጋ። መሽቷል። ቴንክ ዩ ሶ አረድ ማች። ያለ እናመሰግናለን። ትንሽ እራት ለመብላት ዞር ላለው ዴቫ፣ ከዛ እመጣለሁ ተመልሼ። በቃ ወይን ከፍታለን ስትሰራ እሺ ወይ ደግሞ ንገረኝ፣ ቢኒም ስለሚመጣ ማለት ነው። ጥሩሽ። ብሩኬም ከታች ሲገባ እያየሁት ስለሆነ እና ጎትተን እናስገባዋለን። ቴንኪው ማሜ እና በጣም በቃ እኔ ከፍታለሁ። ብሩኬ እሺ ማን ቴንክ ዩ። የእግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ያዕቆብ ሌሊት ያርግልን። አሜን አሜን። ቴንክ ዩ በጣም ነገናኛለን። ፋይሉን ልክላችኋለሁ። እሺ